ይሄ ዱዓ በትክክል በአላህ የመመካታችንን ማሳያ በጣም ለምሳሌ አንድ ቤት መግዛት ፈለገ ወይም መኪና መግዛት ፈለገ ሚስት ማግባት ፈለገ ወይም ባል ማግባት ፈለገች በጣም ትልልቅ ውሳኔዎች አሉ ለህይወት ማለት ነው በህይወታችን ውስጥ አልወኪልን በቃ ውክልና መስጠት ያለብን ምክንያቱም ገይብ ናቸው ያ መኪና ምን እንደሚያመጣበት አታውቅም ቤቱ ምን እንደሚሆን አታውቅም ሚስት ወይም ባል ምን አይነት ባህሪ እንደሚኖረውና ምን እንደሆነ አናውቅም ገይብ ስለሆነ ማለት ነው ተመልከቱ ዱዓውን اللهم اني استخيرك بعلمك ጌታዬ ሆይ በእውቀትህ ባንተ ዘንድ ካንተ ዘንድ ባለ እውቀት ምርጫ አስመርጣለሁ ምረጥልኝ አንተ እኔ አላቅም اللهم اني استخيرك بعلمك واستقدرك بقدرتك አንተ ጋር ባለ ኃይል ማለት ነው ይህንን ጉዳይ ያንተን ችሎታ እለምናለሁ فانك تقدر ولا اقدر انت تجلال لني الجلم وتعلم ولا اعلم انت ታውቃለህ እኔ አላቅም انك انت علام الغيوب የሩቅ ሚስጥርን የምታውቅ አንተ ነህ የተደበቀን ነገር የምታውቅ አንተ ነህ ይህ ጉዳይ خيرا لي في ديني بديني خير كونلي لديني ومعاشي لهوتي ጥሩ ከሆነ خيرا لي في ديني ومعاشي وعاقبة امري የጉዳይ መጨረሻው ደግሞ የሚያምር ከሆነ فاقدره ويسره لي አግራልኝ ይሄንንም ቀድርልኝ ያ ረብ ثم بارك لي فيه ከዛ በረካም አድርግልኝ ከዚህ በተቃራኒ ደግሞ ለዲኔ ለህይወቴ እና መጨረሻው ፍጻሜውም የማያምር ከሆነ فاصرفني عنه እኔን ከሱ አርቀኝ واصرفه عني እሱንም ከኔ ያርቀው በጣም ይገርም ዱዓ እኮ ነው